ሰላም ነው አልሐምዱሊላህ። በቅድሚያ ለቻናል አዲስ ሰዎች ካላችሁ ሰብስክራይብ በማድረግ ቻናሌን ተቀላቀሉ። እንዲሁም የምለቃቸው ቪዲዮዎች ከተመቻችሁ ላይክ፣ ሼር በማድረግ ለዘመድ ለጓደኛ ለቤተሰብ አስተላልፉላቸው። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። አድራሻ ወሎ ኮምቦልቻ ነው ያለሁት። የትም ቦታ ሆናችሁ ማዘዝ ትችላላችሁ። ባላችሁበት እናደርሳለን። በቴሌግራም በዋትስአፕ በኢሞ እንዲሁም በውስጥ መስመር ማናገር ትችላላችሁ። እና ዛሬ ቀጥታ ወደ ቪዲዮ ሲገባ አዲስ ነገር ነው ይዤላችሁ የመጣሁት። ግን በዚሁ አጋጣሚ ደግሞ ያው ለኢድ አሁን ለረመዳን ጀምሮ እስከ ኢድ ድረስ ታላቅ ዲስካውንት አዘጋጅቼላችኋለሁ ማለት ነው። እዚህ ጋር የምታዩቸው ትራስ ልብሶች እያንዳንዳቸው ያላቸውን እነግራችኋለሁ። ሲቀጥል ዲስካውንቱ ምን ያክል እንደሆነ አሳውቃችኋለሁ ማለት ነው። ከዛ በተረፈ ደግሞ እዚህ ጋር የምታዩት ምንጣፍ በደንብ ግልጽ አድርጌ ያሳያችኋለሁ መጨረሻ ላይ ማለት ነው። የቱርክ ምንጣፍ ነው። አሁን ነው አዲስ ነው የመጣው ማለት ነው። እና ብዙ ቦታ ላይ ገና የለም፣ አልተለመደም፣ አዲስ ነው ገና የገባውና 2 በ3 ብቻ ነው ሳይዙ። እንደምታዩት ቁመቱ ግን ረጅም ነው። ከዚህ ከጫፍ ጀምሮ እዛ ድረስ ጫፍ ድረስ ማለት ነው 2 በ3 ነው እና ልክ የአበባ ምንጣፉን ያክል ማለት ነው መጠኑ። ግን ምንጣፍነቱ በጣም ይለያል። በጣም ወፍራምና የሚያምር ምንጣፍ ነው። ሲቀጥል ለስላሳ ነው። ልክ ከቱርኩ ከሞኬቱ ምንም አይለይም ማለት ነው። የቱርኩ ሞኬት አሁን ላይ በሳይዝ ነው። በእርግጥ ግን 2 በ3 2 በ4 ከ30 ሺህ በላይ እንደሆነ አውቃለሁ ማለት ነው። እና እነዚህ ደግሞ በጣም በቅናሽ ዋጋ አበባ ምንጣፍ አሁን ላይ 2 በ3 7,000 ብር ገብቷል። 2 በ4 ደግሞ 8,500 ብር እየተሸጠ ያለው። ይሄ ደግሞ ሳይዝ 2 በ3 ብቻ ነው ያለው፣ 2 በ4 የለውም። 2 በ3 በ10,000 ብር ብቻ ማለት ነው። ከላይ በፈለጋችሁት መርጣችሁ በጣም ቆንጆና ያማረ ምንጣፍ ነው። አሁን እዚህ ጋር ያለችው ልጅ ምንጣፍ እንደምታዩት ለራሴ ለቤት ያስቀረባት ናት ማለት ነው። በጣም የምታምረው ግን እኔ ስለወደድኩትና ለራሴ ያልኩትን ነገር ለእናንተ ላገራችሁ ብዬ ነው ማለት ነው። እና እነዚህኞቹ የትራስ ልብሶቹን ደግሞ ሳሳያችሁ አሁን እዚህ ጋር ለምሳሌ ይሄ ትራስ ልብስ አለ። አሁን ሙሉ ፈርጥ ነው፣ አየር መንገድ በነጭ ማለት ነው። ሙሉ ፈርጥ ነው። አሁን 12 ትራስ ልብስ አለው እና የፍራሽ ልብስ ደግሞ አንድ ነው ያለው ማለት ነው። የፍራሽ ልብስ አንድ ነው ያለው። አሁንም አብዛኞቻቸው አሁን ለምሳሌ ቤታችሁ ሶፋ ነው ምናምን የፍራሽ ልብስ አንድ የፍራሽ ልብስ ሁለት የፍራሽ ልብስ ምናምን የምትፈልጉ ልትኖሩ ስለምትችሉ በዚሁ አጋጣሚ ላሳውቃችሁ ብዬ ነው። አንድ የፍራሽ ልብስ አለው። ከዛ የትራስ ልብስ ይሄ ደግሞ በዚህ 12 አለው ማለት ነው። እና የትራስ ልብሳውን ዲስካውንት ያደረግኩት አሁን ላይ ከሚሸጥበት ዋጋ 1,000 ብር ዲስካውንት አድርጌያለሁ ማለት ነው። 1,000 ብር ቀንሻለሁ ማለት ነው። ለምሳሌ አሁን ላይ 4,000 ብር ከሆነ የሚሸጠው በ3,000 ብር ማለት ነው። አንድ ትራስ ልብስ በ300 ብር ሂሳብ ማለት ነው። ለምሳሌ አሁን 450 የገቡ ትራስ ልብሶች አሉ። አሁን እነዚህ መጅልስ ልብሶች አሁን 450 ብር ገብተዋል፣ አንድ የትራስ ልብስ ማለት ነው። ስለዚህ አሁን አንድ ትራስ ልብስ በ350 ብር ማለት ነው። 100 ብር ቅናሽ ከአንድ ትራስ ልብስ ላይ ማለት ነው። ከ10 ትራስ ልብስ ላይ 1,000 ብር ቅናሽ ማለት ነው። እና 1,000 ብር ቅናሽ ያለው ነው። እንግዲህ ፈጥናችሁ ማዘዝ ትችላላችሁ እንዳያመልጣችሁ። የዚህም አለ። አሁን የዚህ ደግሞ እዚህ ጋር ትራስ ልብሱ እንደምታዩት ማለት ነው። ይሄም 10 ትራስ ልብስና 4 የቤቢ ልብስ አለው ማለት ነው። 4 ቤቢ ልብስና 10 ትራስ ልብስ አለው። ይሄም አሁን 10 ትራስ ልብሱ 3,000 ብር፣ እንደገና የ4 የቤቢ ልብስ ደግሞ በ400 ብር ማለት ነው። በ100 ብር ሂሳብ የቤቢ ልብስ አሁን ላይ 200 ብር ገብቷል። እኔ ግን አሁን ላይ ያው እንደነገርኳቸው ነው ዲስካውንት አውጥቼ ነው ማለት ነው ለኢድ በማስመልከት። እዚህ ጋር የምታዩት ደግሞ ቀይ ቡኒ በርገን የሚያምር ከለር የመጅልስ ልብስ ነው። ይሄ ደግሞ 12 ትራስ ልብስ ብቻ ነው ያለው። አሁን ለምሳሌ እንደዚህ አሁን በሞኬት ማለት ነው። አሁን እዚህ ጋር የማሳያችሁ የትራስ ልብሶች በሞኬት የሚፈረሹ ናቸው አብዛኞቹ ማለት ነው። ለምን ግዴታ የትራስ ልብስ አይጠይቃችሁም። ሞኬት ለምሳሌ ለትራስ ልብሱ ተቀራራቢ ከለር ማች መርጣችሁ በዛ መፈረሽ ትችላላችሁ። ለእንግዳ መቀበያ ክላስ ሊሆን ይችላል። ብቻ የሆነ ቤታችሁን ለማሳመር የምትፈልጉ ከሆነ ግዴታ የፍራሽ ልብስ ማድረግ አይጠበቅባችሁም። በትራስ ልብስ ብቻ ለምሳሌ አሁን የትራስ ልብስ 12 ትራስ ልብስ እንደዚህ ዙሪያውን ይይዝላችኋል ማለት ነው። ዙሪያውን መፈረሽ ትችላላችሁ እና በሞኬት መፈረሽ ስለምትችሉ በዚሁ አጋጣሚ በደንብ ላሳውቃችሁ ብዬ ነው። እንደገና እዚህ ጋር የምታዩት ደግሞ ይሄንኛው የነጠጅ ፓርት በጣም የሚያምርና የምወደው ከለር ነው ይሄ። ይሄም ደግሞ 9 ትራስ ልብስ አለው ማለት ነው። 9 ትራስ ልብስና የፍራሽ ልብስ አንድ የፍራሽ ልብስ አለው ማለት ነው። ይሄም አሁን ይሄንንም እንደነገርኳችሁ አንዱን የፍራሽ ልብስ ፈርሻ አንድ የፍራሽ ልብስ አድርጋችሁ ሌላውን እንደዚህ ሞኬት ላይ መፈረሽ ትችላላችሁ ማለት ነው። እና በጣም የሚያምር ከለር ነው። እዚህ ጋር እንደምታዩት የሚገፋ አይደል፣ የሚነጭ አይደል። የመጅልስ ልብሶች ላይ ብዙ ጊዜ ሳሳያችሁና ሳስተዋውቃችሁ እኔ በጣም ስለምተማመንባቸው ለራሴ እየተጠቀምኳቸው ያሉ ስለሆኑ ለራሴ ወደድኳቸው ነው ማለት ነው ለእናንተም የማሳያቸው። እና እዚህ ጋር ደግሞ ይሄንኛው
ይሄንኛው ደግሞ ይሄም ብሉ ብላክ የመጅልስ ልብስ ነው። እዚህ ጋር በጥቅል ያቀረብኩላችሁ ልብሶች ምንም አይነት አይነጩም፣ አይገፉምም፣ ምንም አይሆኑም ማለት ነው። እኔ በጣም እርግጠኛ የሆኑባቸው ልብሶች ናቸው። ይሄ ደግሞ 8 ትራስ ልብስ አለው ማለት ነው። ይሄ ደግሞ 8 ትራስ ልብስ ብቻ ነው ያለው፣ ሌላ ነገር የለውም ማለት ነው። እና ይሄንንም እንደነገርኳችሁ አነስ ስላለች ክፍል እንደዚሁ በምንጣፍ መፈረሽ ትችላላችሁ ማለት ነው። እና አሁን ይሄም እዚህ ጋር አሁን በጥቅሉ የማሳያችሁ የትራስ ልብሶች 1000 ብር ዲስካውንት ያላቸው ከአንድ ትራስ ልብስ ላይ 100 ብር ቅናሽ ያለው ነው ማለት ነው ማሳያችሁ። እና ፈጥናችሁ ማዘዝ ትችላላችሁ። የፈለጋችሁትን ከለር አይታችሁና መርጣችሁ እዘዙኝ ማለት ነው። ይሄንኛው ቀይ ቡኒው ደግሞ ከዛ ጋር ትንሽ ይቀራረባል፣ ግን ልዩነት አለው በጣም ማለት ነው። ልብ ብላችሁ ካያችሁት ይሄ ደግሞ 12 ትራስ ልብስ፣ 4 የፍራሽ ልብስ እና 6 የቤቢ ልብስ አለው ማለት ነው። 6 የቤቢ ልብስ፣ 12 ትራስ ልብስ እና 4 የፍራሽ ልብስ አለው። ይሄ ደግሞ ማች ኮምፕሊቱን ለሚፈልግ ሰው ነው። ኮምፕሊቱን ለሚፈልግ ሰው ይሄም እንደነገርኳችሁ የ100 ብር ቅናሽ አለው ማለት ነው። ትራስ ልብሱ ላይ የ100 ብር ቅናሽ አለው። ቤቢው ላይ የ50 ብር ቅናሽ አለው። የፍራሽ ልብሱ ላይ ደግሞ የ200 ብር ቅናሽ አለው ማለት ነው። ከአንድ ፍራሽ ልብስ ላይ 200 ብር ቅናሽ አለው። ይሄን አሁን አጠቃላይ ዋጋውን ማወቅ ከፈለጋችሁ በውስጥ መስመር ማናገር ትችላላችሁ። እንደምታውቁት ደግሞ ቀይ ቡኒ ነገር በጣም ቤት የሚያሳምረው ነው የሚያፈካው። ከዚህ በተጨማሪ ደግሞ ቀይ ቡኒ ነገር ለምሳሌ አሁን ቀይ ቡኒ መጋረጃ እንደገና ምንጣፍ ካደረጋችሁበት በጣም ቤት እንደሚያሳምር ብዙ ጊዜ ቪዲዮ ሰርቼ አሳይቻችኋለሁ ማለት ነው። እና ይሄንኛው ደግሞ እዚህ ጋር ያለው መጨረሻ ላይ ወይነ ጠጅ ከለሯ ይቺኛዋ ደግሞ ይቺ ማለት ነው። ይሄ 6 ትራስ ልብስ አለው። ከዛ 4 ቤቢ ልብስ አለው። ከዛ ደግሞ 1 የፍራሽ ልብስ ማለት ነው። እዚህ ጋር 1 የፍራሽ ልብስ ማለት ነው። ምንም አልተቀለቀለም፣ በወይነ ጠጅ ከለር ብቻ ፈዛዛው ወይነ ጠጅ ነው፣ ግን በጣም የሚያምር ሲፈረሽ ይሄ ማለት ነው። እና የዚህንም እንደዛው በ100 ብር ቅናሽ ያለው የትራስ ልብሱ። ከዛ እዚህ ጋር ደግሞ የቤቢ ልብሶች ብቻ አሉ። ለምሳሌ ሶፋ ኖሯችሁ ለሶፋ ጣል ጣል የምትፈልጉ ማለት ነው። ለሶፋ አሁን እንደዚህ ቤቢ ምናምን ሲደረግባችሁ በጣም የሚያምር አሁን ይሄ በጣም የሚያምር ከለር ነው። የመጅልስ ልብስ ነው። እዚህ ጋር እንደምታዩት 4 የቤቢ ልብስ አለ ማለት ነው። ይሄ 4 ቤቢ ልብስ በ400 ብር የሚፈልግ ልብሱን ብቻ ማለት ነው። 4 ቤቢ ልብስ ብቻውን 400 ብር። ከነት ራሱ ከሆነ ደግሞ 900 ብር። አንድ የቤቢ ትራስ 120 ብር ናትና ማለት ነው። ከዛ እንደገና ደግሞ ይሄንኛው አለ ብልብላክ ሆኖ በቢጫ ዘርፍ ነው። ይሄም ቤት ፍክት የሚያደርግ ከለር ነው። ይሄም ደግሞ 5 የቤቢ ልብስ አለው። ይሄንንም በ500 ብር ልብሱን ብቻ ማለት ነው። አንዷን ቤቢ በ100 ብር ሂሳብ 500 ብር። ለሶፋ ጣል ጣል የምትፈልጉ ማለት ነው። ይሄ የትራስ ልብስ የለውም፣ ቤቢዎች ብቻ ናቸው። ለሶፋ የምትፈልጉ ካላችሁ ከዛ እዚህም ጋር አለች ብልብላክ ናት፣ በነጭ ዘርፍ ናት። ይችም ደግሞ 5 ቤቢ ልብስ አለው። ይሄም በ500 ብር። ከዛ በኋላ ሌሎቹን እንደነገርኳችሁ አሳይቻችኋለሁኝ። ከዛ ይሄንኛው ሱፍራ የክሩ ማለት ነው። ይሄኛው የክሩ የፕላስቲክ ሱፍራ ነው። ይሄ ባለ 4 መረብ ነው። ይሄ 1800 ብር። በፈለጋችሁት ከለር መረቡን ከጨመራችሁ ደግሞ ይጨምራል ማለት ነው ዋጋው። ለምሳሌ ባለ 6 መረብ ከሆነ 2400 ብር አካባቢ ማለት ነው። እና እንደ መረቡ ነው ማለት ነው። ከዛ ይሄንኛው ደግሞ አለ። እኔ ለትራስ ልብስ ማች አድርጌ የምሰፋው ከትራስ ልብሱ ጋር በምሰራው ጨርቅ የሚሰፋ ማለት ነው። ያሁን ለቡና ስፍራ በጣም በቂ ነው። በቆንጆ ላስቲክ ነው የማደርገው። ይሄ ደግሞ 1300 ብር 1300 ብር የቡናው። የምግብ የምትፈልጉ ከሆነ ደግሞ ረጅም ነው። 1 ሜትር ከ50 በ80 ሴንቲም ነው። 1800 ብር የምግብ የምትፈልጉ ከሆነ እና ይሄንን በፈለጋችሁት ከለር ሱፍራ ብቻ ማዘዝ ትችላላችሁ ማለት ነው። ግዴታ የትራስ ልብስ ብቻ የትራስ ልብስ አዛችሁ ማለት ይጠበቅባችሁ ሱፍራ ብቻ ማዘዝ ትችላላችሁ። በእነዚህ አይነትም እንደዛው ከለር በፈለጋችሁት ከለር መርጣችሁ ሱፍራ ብቻ ማዘዝ ትችላላችሁ። ብቻ እናንተ ከእናንተ የሚጠበቀው ባላችሁበት ሆናችሁ ማዘዝ ነው። እና አሁን እዚህ ጋር ደግሞ ምንጣፉን በደንብ ላሳያችሁ ማለት ነው። ይሄው እዚህ ጋር ምንጣፉን ደግሞ እዚህ ጋር ያለውን በደንብ ሳሳያችሁ ይሄውት እዚህ ጋር ከውስጠኛው ክፍል ታዩታላችሁ። በጣም ቆንጆ ምንጣፍ ነው ማለት ነው። እኔ እቺን ዞሮ አማራችሁ ማለምናችሁ ለራሴ ያስቀርባት በጣም ተመችታኛለች ሳያት እና በዚህ አጋጣሚ እናንተን ላሳያችሁ። ያው ከየቱርኩና አበባ ምንጣፍ ነው አሁን ላይ በጣም እንትን እየተባለ ያለው፣ ግን አበባ ምንጣፍን በጣም ስለጨመረ ይሄ ደግሞ ከአበባ ምንጣፍ በጣም ይሻላል ማለት ነው።
እና ይሄ እዚህ ጋር 2 በ3 ነው ቁመቱ ይታያቸዋል። ከዚህ ጀምሮ እስከዛ ጫፍ ድረስ 2 በ3 ነው። 10,000 ብር። ከለር በፈለጋችሁት ከለር መርጣችሁ ይሄኛው አበባ ምንጣፍ እንደነገርኳችሁ 2 በ3 7,000 ብር፣ 2 በ4 8,500 ብር ገብቷል ማለት ነው። እና የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ አድርጉት። እንዲሁም ለዘመን ለጓደኛ ለቤተሰብ ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። በቴሌግራም በዋትስአፕ በኢሞ እንዲሁም በውስጥ መስመር ማናገር ትችላላችሁ። ኢንሻአላህ እንግዲህ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።